ሰላም ተማሪዎች እንዴት ናችሁ? እኔ ሰላም እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ፍሪደም ኤዱኬሽን ሴንተር ነው። ይሄ እናንተ ቻናል ነው። ቪዲዮውን ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ፣ ሼሪንግ ቱ ዩር ፍሬንድስ። ቀጥታ ወደ ዛሬ ትምህርት እናልፋለን ማለት ነው። ዋና ዋና ነጥቦችን እናያለን። አሁንም ዩኒት 4 የስምንተኛ ክፍል ትምህርት ነው። ኤሌክትሮኒክ ሜይል ምንድን ነው የሚለው ነገር እናያለን። ቀጥለው ክሬቲንግ ኢሜይል አካውንት፣ ስቴፕስ ቱ ክሬት ኢሜይል አካውንት ስቴፖቹ ምን ናቸው የሚል ነገሮችን እናያለን ማለት ነው። ኤሌክትሮኒክ ሜይል ወይም ኢሜይል ምንድነው የሚለው ነገር እናያለን። ኢሜይል is a way to send and receive messages using the internet. ኢንተርኔት በመጠቀም መልእክቶችን ለመላክና ለመቀበል የሚያስችል ዘዴ ነው ኢሜይል ማለት ነው። It offers an efficient, inexpensive and real-time means of distributing information among people. መረጃን በሰዎች መካከል ለማስተላለፍ ቀልጣፋ፣ ርካሽና ፈጣን መንገድ ነው። ርካሽ የተባለበት ኢሜይል ምንድነው? አንደኛ ኢሜይል ለመክፈትም መልእክት ለመላክም ለመቀበልም ኢንተርኔት ብቻ ነው የሚያስፈልገው፣ ምንም አይነት ወጪ ያለው ማለት ነው። በዛ ደግሞ በጣም ፈጣን ነው። ያው ትልቅ መረጃ አይልክም እንደ ኤፍቲፒ እንጂ በጣም ፈጣን መንገድ ነው። በጣም ቀልጣፋ ነው ማለት ነው። There are many different email services available that allow you to create an email account, send and receive email and attach files for free. የኢሜይል አካውንት ለመፍጠር ኢሜይል ለመላክና ለመቀበል እንዲሁም ፋይሎችን በነፃ ለማያያዝ የሚያስችሉ ብዙ የተለያዩ የኢሜይል አገልግሎቶች አሉ። እነሱ ምንድናቸው የሚለው ነገር ዛሬ በደንብ እናያለን ማለት ነው። እስኪ ይሄን ስዕል እንይ። አሁን ለምሳሌ ይሄ ዲፈረንት ኢሜይል ሰርቪስስ ናቸው። ያሆ፣ አውትሉክ፣ ጂሜይል። ብዙ ጊዜ ግን እኛ የምንጠቀመው ጂሜይል ነው። በጣም እንጠቀመው ይሄ ነው። ግን ያሁ እና አውትሉክም በጣም አሪፍ የኢሜይል አካሎቶች ናቸው ማለት ነው። ክሬቲንግ ኢሜይል እዚህ ጋር ነው ዋና ፖይንት ባይ ዘ ዌይ። Google Mail or Gmail is one of the most used email services around the world. ኢሜይል ኢንተርኔት በመጠቀም መልእክቶችን ለመላክና ለመቀበል የሚያስችል ፈጣንና ርካሽ መንገድ ነው። If you want to create Gmail account, you need to provide some basic information like your name, birth date, gender and location. Gmail በዓለም ላይ በብዛት ጥቅም ላይ ከሚውሉ የኢሜይል አገልግሎቶች አንዱ ነው። Welcome to my channel. እንዴት ናችሁ ተማሪዎች? ፍሪደም ኤዱኬሽን ሴንተር የእናንተ ቻናል ነው። ቪዲዮውን ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግም እንዲሁም ሼር ማድረግ አትርሱ። ቀጥታ ወደ ርዕሱ ወስዳችኋለሁ። የዛሬ ሜይን ቶፒኮችን ኤሌክትሮኒክ ሜይል፣ ክሬቲንግ ኢሜይል አካውንት፣ ስቴፕስ ቱ ክሬት ኢሜይል አካውንት፣ እነዚህ ሶስት መሰረታዊ ነገሮችን እናያለን ማለት ነው። እንግዲህ በጣም ወሳኝ የሆነ ርዕስ ነው እና እናንተ ደግሞ የስምንተኛ ክፍል ተማሪዎች ናችሁ። እንግዲህ ኢሜይል አካውንት ክሬት ማድረግ የምትጀምሩት አሁን ነው። እዚህ ርዕስ ላይ ኢሜይል አካውንት ክሬት ማድረግ አለባችሁ ማለት ነው። እስኪ እንይ ኤሌክትሮኒክ ሜይል ወይም ኢሜይል። Email is a way to send and receive messages using the internet. ኢሜይል ኢንተርኔት በመጠቀም መልእክቶችን ለመላክና ለመቀበል የሚያስችል ዘዴ ነው። It offers an efficient, inexpensive and real-time means of distributing information among the people. መረጃን በሰዎች መካከል ለማስተላለፍ ቀልጣፋ፣ ርካሽና ፈጣን መንገድ ነው። ሪል ታይም ምንስ ማለት አሁን ማስተላለፍ የሚችልበት መንገድ ማለት ነው። There are many different email services available that allow you to create an email account, send and receive email and attach files for free. የኢሜይል አካውንት ለመፍጠር ኢሜይል ለመላክና ለመቀበል እንዲሁም ፋይሎችን በነፃ ለማያያዝ የሚያስችሉ ብዙ የተለያዩ የኢሜይል አገልግሎቶች አሉ። አሁን ኢሜይል ለመላክም ለመቀበልም ኢሜይል አገልግሎት የሚሰጡ አፕሊኬሽን ነገር ያስፈልጋሉ ማለት ነው። እነሱን ደግሞ በስልካችን ወይም በኮምፒውተራችን መጠቀም እንችላለን ማለት ነው። እነዚህ ሴሎች እንይ። አሁን ያሁ አንዱ ነው፣ አውትሉክም አንዱ ነው፣ ጂሜይልም አንዱ ነው። በጣም ብዙ ጊዜ የምንጠቀመው እኛ ብዙ ጊዜ ይሄን ጂሜይል ነው። አውትሉክና ያሁም ደግሞ በጣም መጠቀም ይቻላል ማለት ነው። ግን እዚህ ጋር አንድ ነገር ማስተዋል ያለባችሁ ተማሪዎች ምንድነው፣ ጂሜይል ስትፈጥሩ ለሰዎችም ጂሜይል መኖር አለባቸው ማለት ነው። ስለዚህ ጂሜይል ወደ ጂሜይል ነው የሚልከው ማለት ነው። አውትሉክም ካለ በአውትሉክ ነው የምትላላኩት፣ ያሁም ካለ በያሁ ትላላካላችሁ ማለት ነው። እነዚህ ሶስት ነገሮች የኢሜይል ሰርቪስ ናቸው። እነዚህ ሶስት ነገሮች የኢሜይል ሰርቪስ ሰጪ ናቸው ማለት ነው። ኢሜይል እንዴት ክሬት እናደርጋለን? አሁን ኢሜይል ክሬት ለማድረግ ተዘጋጁ። ግዴታ እዚህ ጋር ኢሜይል ክሬት ማድረግ ስላላባችሁ በደንብ አድርጋችሁ መከታተል ያስፈልጋል ማለት ነው። Google Mail or Gmail is one of the most used email services around the world. ጂሜይል በዓለም ላይ በብዛት ጥቅም ላይ ከሙሉ የኢሜይል አገልግሎቶች አንዱ ነው። If you want to create a Gmail account, you need to provide some basic information like your name, birth date, gender and location.
የጂሜል አካውንት ለመክፈት እንደ ስም፣ የልደት ቀን፣ ጾታና ያሉበትን ቦታ የመሳሰል መረጃዎች መስጠት ያስፈልጋል ማለት ነው። follow the steps below to create Gmail account with quick sign up process። አሁን ሳይን አፕ ለማድረግ ነው። ስቴፕ 1 ምን እናደርጋለን? ቪዚት ጎግል አካውንት ክሪኤሽን ፔጅ። ይሄኛውን ምንድነው ዌብ አድረሱ ነው። ይሄኛው https://account.google.com በዚህ ገጽ ነው የምንጎበኘው ማለት ነው። እዚህ ገጽ ላይ እንገባለን። ከዛ ሁለተኛ ስቴፕ 2 እናደርጋለን ክሊክ ኦን ክሬት አካውንት ፍጠር የሚለውን ይጫኑ። ሶስተኛ ሳይን አፕ ፎርም ዊል አፒር። ከዛ እዚህ ጋር ሳይን አፕ የሚል ፎርም ይመጣል ማለት ነው። የምዝገባ ፎርሙ ይመጣልናል ማለት ነው። ኤንተር ዩር ፈርስት ኤንድ ላስት ኔም። ከዛ የመጀመሪያና የአያት ስምን እናስገባለን። የራሳችን የመጀመሪያ ስምና የአያት ስም ነው የምናስገባው ማለት ነው። ከዛ እዚህ ጋር አራተኛ ስቴፕ ቹዝ ዩዘር ኔም ፎር ዩር አካውንት። ለአካውንታችን ዩዘር ኔም ሰጠዋለን። ለአካውንቱ መጠቀሚያ የሚሆን የተጠቃሚ ስም ወይም ዩዘር ኔም ይምረጡ ይላል። ከዛ ስቴፕ 5 አፍተር ቹዚንግ ኤ ዩዘር ኔም ኤንተር ፓስወርድ። ከዛ ፓስወርድ እናስገባ። ዩዘር ኔም እናስገባ፣ ፓስወርዱ ባይ ዘ ዌይ ታይፕ ዘ ፓስወርድ አገን ቱ ኮንፈርም ማድረግ አለብን። ሁለት እንጽፋለን፣ ሁለት እንትን ይመጣል። as per the Google's instruction always use 8 or more characters with a mix of letters, numbers and symbols። ፓስወርዳችን በጣም ጠንካራ እንዲሆንልን ምን ማድረግ አለብን? 8 ካራክተሮችን እንጠቀማለን ወይ ከዛ በላይ ሊሆን ይችላል። ግን እነዚህ ደግሞ 8 ካራክተሮችን ስንጠቀም ፊደሎች ሊሆኑ ይችላሉ፣ ቁጥሮች ሊሆኑ ይችላሉ፣ ሲምቦሎች ሊሆኑ ይችላሉ ማለት ነው። ደረጃ 5 የተጠቃሚ ስም ከመረጡ በኋላ ምስጢራዊ የይለፍ ቃል ወይም ፓስወርድ ያስገቡ። ለማረጋገጥ የይለፍ ቃሉን በድጋሚ ይተይቡ። ድጋሚ እንጽፋለን። የመጀመሪያ ያስገባነው የይለፍ ቃል ወይም ደግሞ ፓስወርዳችን ሁለተኛ እንጽፋለን ከታች ኮንፈርም ሜል ስላለ ማለት ነው። ጎግል እንግዲህ የራሱ የሆነ መምሪያ ያለው ወይም ደግሞ ፕራይቬሲ ያለውና ሁልጊዜም ፊደላት ቁጥሮችና ምልክቶችን የቀላቀለ ቢያንስ 8 ወይም ከዛ በላይ ካራክተርስ እንጠቀማለን ማለት ነው። ምክንያቱም አንደኛ ፓስወርዳችን ማንም ሰው ሀክ እንዳያደርገው እንዳይሰብረው ነው ከ8 በላይ መጠቀም ያለብንና ወይም ደግሞ 8 ቢሆን ቆንጆ ነው ማለት ነው። ስድስተኛ at last click on next right corner of the screen። right corner of the screen ላይ ምን አደርጋለን? next የሚለውን እንጫናለን ማለት ነው። እነዚህ ካስገባን በመጨረሻም ስክሪኑ በቀኝ በኩል ከታች የሚገኘው next ወይ ቀጣይ የሚለውን ይጫኑ ይለናል። ከዛ ሰባተኛ on the next page enter your phone number to verify your account። አካውንታችን ቬሪፋይ ለማድረግ ስልክ ቁጥራችንን እናስገባለን ማለት ነው። it is two step verification process for security። ምን ማለት ነው ይሄኛው? ደረጃ 7 በሚቀጥለው ገጽ ላይ አካውንቱን ለማረጋገጥ ስልክ ቁጥሩን ያስገቡ። ይህም ለደህንነት ሲባል የተዘጋጀ ባለ 2 ደረጃ ማረጋገጫ ሂደት ነው። ስልክ ቁጥራችንን የምናስገባው አካውንታችን በጣም ሴፍ እንዲሆን ነው። ብዙ ነገሮች ስለምንሰራበት የተለያዩ ፋይሎችን ልካል። ባይዘው ኢሜል ሲባል ትላልቅ ባለስልጣናት፣ ትላልቅ ባለሀብቶች የተለያዩ የግል መረጃዎች የሚለዋወጥበት ኢንተርኔት ሰርቪስ ስለሆነ ምንድነው እሱን ሀክ እንዳንደረግ ፓስወርዳችን 2 ጊዜ መጫን አለብን። ከዛ ደግሞ ስልክ ቁጥራችን ቬሪፋይ ማድረግ አለብን። የሆነ ሰው የኛ ኢሜል ለመጠቀም ሲሞክር ወደ ስልካችን ሜሴጅ ይልካል ማለት። ስለዚህ ቱ ስቴፕ ቬሪፊኬሽን የሚባለው ይሄኛውና ሴኩሪቲያችን ጠንካራ እንዲሆን ነው። 8ኛ on the given mobile number you will receive text። ከዛ ቴክስት ሜሴጅ ይገባናል from Google ማለት with verification code። ቬሪፊኬሽን ኮድ ቁጥር ሰጣን enter the verification code and tap on verify። ከዛ ቬሪፊኬሽን ኮድ እናስገባና ቬሪፋይ እናደርገዋለን። በሰጡት የሞባይል ስልክ ቁጥር የማረጋገጫ ኮድ የያዘ ጽሑፍ መልእክት ከጎግል ላይ ላክላችኋል። የማረጋገጫ ኮድን ያስገቡና ቬሪፋይ ወይ ማረጋገጥ የሚለውን ይጫኑ። 9ኛ on the next page enter your date of birth in the specified fields። በሚቀጥለው ገጽ ላይ በተጠቀሱ ክፍት ቦታዎች ውስጥ የልደት ቀኑን ያስገቡ። ከዛ 10ኛ ምን እናደርጋለን? choose gender። ደረጃ 10 ላይ ጾታውን ይምረጡ። ሴት ከሆነ ሴት፣ ወንድ ኮንክ ወንድ ማለት ነው። 11ኛ click on the next button። አሁን next button እንጫናለን ማለት ነው። ከዛ 7ኛ read Google terms of service and privacy policy will appear on the screen click on the I agree button። agree የምትል ነገር ክሊክ እናደርጋለን። ምክንያቱም ፕራይቬሲ ያለው ህግ አለው። አንብበው ሲጨርሱ አሁን የሚነበብ ነገር አለ ስለ ጎግል አጠቃቀም። ኢሜይል ምንድነው? ጂሜይል ምንድነው? እንዴት እንጠቀማለን? ምን ያደርጋል? ምንስ ያመጣል? ምንድነው የሚለው ነገር ብዙ ነገር ስለሚመጣ አንብበው ሲጨርሱ የጎግል ውሎችና ግላዊነት ፖሊሲ በስክሪኑ ላይ ይታያሉ። አይ አግሪ እስማማለሁ የሚለውን ቁልፍ ይጫኑ። ምክንያቱም ፕራይቬሲን እንድትስማማ ያደርጋል። እዚህ ላይ ምንድነው አግሪ ካላደረግን ካልተስማማን ኢሜይል ክሬት ማድረግ አንችልም ማለት እና ፕራይቬሲ ያስቀምጥልሃል። እሱ ያስቀመጠው ፕራይቬሲ ካልተስማማ ኢሜይል ክሬት አታደርግም ማለት። ስለዚህ ኢሜይል እንድታገኝ ክሬት እንደምናደርግ እነዚህ 12 ደረጃዎችን በመከተል ኢሜይል መፍጠር እንችላለን ማለት ነው። እዚህ ላይ ላብ ስለሚያስፈልግ አንድ ቪዲዮ ስለ ኢሜይል ክሬት ማድረግ ምንድነው የሚለው ነገር እንሰራለን ማለት ነው።
እነዚህ ለቀጣይ በጣም የጠቅማችሁ ነገሮች ላይ ያው ቪዲዮ እያየን በጋራ እንሰራለን ማለት ነው። እንደ ላብ እንቆጥራችኋለን። ልክ ላብ ገብታችሁ ሲሰሩ ምንድነው የሚለው በተግባር ተደገፈ ነገር እሰራላችኋለሁ። ለዛሬ እዚህ በቃናል። ቀጣይ በሌላ ቪዲዮ እስክንገናኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ አድርጉት። ሐሳብና ጥያቄ ካላችሁ በኮሜንት ሴክሽን ጻፉልኝ። ሰላም ያገናኘን።